ስለማልመለስ የመጨረሻ ቪዲዮ ስለሆነ በጣም ወዳችሁ ክበሩልኝ። በጣም አመሰግናለሁ። እስኪ ጥፋተኛ ነው የምትሉትን ኮሜንት ላይ ገብታችሁ ጻፉልኝ። ቢያንስ ለወቀው ያጠፋሁት ጥፋት ይሄ ነበር እንዴ ጥፋት የለበል። እንደዚህ አይነት ነገር ውስጥ ከሆነ ዩቲዩብ መስራት ምንም ጥቅም የለውም። ምናልባት ለዩቲዩብ ማላስፈልግ አይነት ሰው ሆኜ ተገኝቼ ሊሆን ይችላል። ሰው ኖሮኝ ሰው ያጣውን ሆኛለሁ ያልታደልኩኝ አየየ ያልታደልኩኝ ብሶቴን ለማን ልንገር ጭንቅ ሆኗል የኔስ ነገር ዋይ ዋይ። ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ቆይታ ሰላም ነው አለው። ዛሬ እንግዲህ ቤተሰቦቼ ዛሬ የመጣሁት በአንድ ጉዳይ ነው እና ምናልባት ይሄ ጉዳይ ከባድ ጉዳይ ሊሆን ይችላል። ብዙ ነገር አሳልፋችኋል ከኔ ጋር ብዙ ነገሮችን እየተወያየንም እየተዝናናንም ብዙ ደረጃ ላይ ብዙ በቃ ነገሮችን አብረን ተጉዘናል እና ያው አንድ ሀገር ማለት ብዙ ጓደኞችና ብዙ የማውቃቸው በጣም ብዙ የምትወዱኝ ቤተሰቦች አፍርቻለሁ። ያው መተዋወቅ በጣም ብዙ ነገር ውስጥ ያስገባል። እናንተን ስላወቅኳችሁ ደግሞ በጣም ደስ ይለኛል ቤተሰቦቼ እና ስለነበረን ሁሉ ነገር በጣም ነው ደስተኛ የነበርኩት። በጣም ደስተኛ ነበርኩ። ደስ ይለኛል በቃ ምክንያቱም በቃ አብዛኛዎቹ ኢትዮጵያ ውስጥ የተለያየ ቦታ ያላችሁ ውጭ ሀገርም ያላችሁ ሰዎች ታበርታቱኝ ነበረ፣ ታወሩኝ ነበረ። ስከፋ ምን ሆነ የከፋ ትሉኛላችሁ፣ ስደሰት ደስታዬን አብራችሁ ትካፈላላችሁ እና እንደዚህ እያልን በጣም ብዙ ነገሮችን አሳልፈናል እና ቤተሰብ አሁን ላይ ያንን ሁሉ ነገር ባይዘው በጣም ደስተኛ ነኝ። ያ ሁሉ ነገር በመሆኑ ብዙ ነገሮችን ከናንተ ተምሬያለሁ። ያው እናንተም ከኔ የተማራችሁት ነገር ሊኖር ይችላል አላቅም እሱን እና ያው በጣም የሚጠሉኝም በጣም ደግሞ እኔ እንደመጥፎ የሚያዩኝም በጣም ብዙ ሰዎች አሉ። ብቻ ዛሬ ስለነሱ ላወራ ብቻ አይደለም ይሄን አክል በዚህ አክል ነገር እኔ ላይ እንደዚህ አይነት ነገር ይደረጋል ብዬ አስቤ አላቅም። ምክንያቱም እኔ ምንም መጥፎ ነገር ያደረኩትም የለም መጥፎ ነገር የሰራሁትም ነገር የለም እና አብርሃም እነ ሩታ ብዙ አሉ የቡታጀራ ዩቲዩበሮች በአጠቃላይ ሁሉንም መጠርቼ ለመለየት ስለማልፈልግ ነው። ያው አብርሃም ጓደኛዬ ስለሆነ ነው። ሁላቸውንም በጣም ነው የምወዳቸው እና አብርሃም እዚህ ደረጃ በመድረሳቸው በጣም ደስተኛ ነኝ። አሁን ዱባይ ነው ሰርጋቸው። ያው እንግዲህ ያው ጥሩ ምኞት አለኝ እዚህ ደረጃ በመድረሳቸው። ያው ብዙ ነገር ስታደርጉ ነበር እናንተም እኛ የምንፈልገው ይሄንን ነገር ነው እና ቤተሰቦቼ የምነግራችሁ ነገር እኔ አሁን ምንም ልላችሁ ሳይሆን በቃ ከእንግዲህ በኋላ ወደ ዩቲዩብ እኔ አልመጣም ተመልሼ። ያው ምክንያቱም ነግራችኋለሁ ከእንግዲህ በኋላ ወደ ዩቲዩብ ተመልሼ አልመጣም። ለዛ የዛሬ የመጣሁት ልሰናበታችሁ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በቃ ትንሽ የደበረኝ ነገር ስላለ ነው በዚህ ናክል እንደዚህ ሆናለሁ ብዬ አስቤ አላቅም እና ከእንግዲህ በኋላ ወደ ዩቲዩብ አልመጣም። በቃ ዩቲዩብ አላቆምም። ሰማዩ ብዙ ነገሮች እየተባልኩ ነበር ለዚህ ደረጃ የደረስኩት፣ ግን እኔን በጣም ብዙ የሚደግፈኝ ሰው እንዳለ ነበር የሚሰማኝ። ግን ያየሁት ነገር ለካ ዩቲዩብ ላይ በጣም ብዙ ጠላት አፍርቻለሁ። በጣም ብዙ ጠላት ነው ያፈራሁት እና ጠላቶቼም ደግሞ ደስተኛ ናቸው። በዚህ ሰዓት በጣም ደስተኛ መሆናቸው ነው እያዩ ያሉት። ይሰድቡኛል። ያው እኔ ግን በክፋት አልነበረም ያን ሁሉ ነገር ሳረግ የነበረው እና አሁንም ስለ ባለፉት ጉዳዮች ላወራ አይደለም።
ወደፊት የሚሆነው ይሄ ነው ለማለት የእነ አብርሃምና የእነ ሩታ ጉዳይ ይሄ ነው ለማለት ብዬ ነው የሁሉ ነገር ላይ የደረሰብኝ እንጂ እኔ ክፉ ሰው ሆኜ ወይም ሌላ ነገር ሆኜ አይደለም። እና ዛሬ በአጠቃላይ የመጣሁት ልሰናበታችሁ ነው። በቃ ቤተሰቦች እወዳችኋለሁ። ያው ቻው ሳልላችሁ አልሄድም ብዬ ነው። ከእንግዲህ በኋላ ተመልሼ ወደ ዩቲዩብ አልመጣም። ምክንያቱም በዚህን አክል እኔ ላይ አካውንቴን ሪፖርት አስደርጉ እያያችሁት ነው የሚታየውንም አክል በቃ ሪፖርት ተደርጓል አካውንቴ። ለኔ ሜሴጅ ደርሶኛል ሪፖርት እንደተደረገ። ምን አጥፍቼ ነው እንደዚህ የሆነብኝ? ምንድነው ያጠፋሁት? ምንድነው ያደረኩት? ይሄ ነው ያጠፋው ብላችሁ እስኪ ንገሩኝና እስኪ ቢያንስ ልወቀው፣ ያጠፋሁትን ነገር ልወቀው ነው። እኔ ምንም ያጠፋሁት ነገር አይታየኝም። እስኪ ጥፋተኛ ነው የምትሉት ኮሜንት ላይ ገብታችሁ ጻፉልኝ። ቢያንስ ልወቀው ያጠፋሁት ጥፋት ይሄ ነበር እንዴ ጥፋቴ ልበል። ምን እንደሆነ በማላውቀው ነገር ሪፖርት እስከማድረግ አካውንቴን ምንሽ እያያችሁት ነው። በዚህ የምሰራቸው ቪዲዮዎች የሚሰሩት ቪዲዮዎች የሚታየው 1000 ምናምን። እስኪ የኔስ ደጋፊዎች የት ናችሁ? እኔ ማለት እኔን የሚወደኝ ሰው የለም ወይ ብዬ እንዳስብ፣ የራሴ ሰው የምለው ሰው የለኝም ወይ ብዬ እንዳስብ ነው የደረስኩትና ስለዚህ እንደዚህ አይነት ነገር ውስጥ ከሆነ ዩቲዩብ መስራት ምንም ጥቅም የለውም። ምናልባት ለዩቲዩብ ማላስፈልግ አይነት ሰው ሆኜ ተገኝቼ ሊሆን ይችላል። ትንሽ ስሜታዊ ስለሆንኩ በቃ ያው አብርሽና የሩታ ደጋፊዎች አብርሽና ሩታን ያው በቪዲዮ ባልመጣም ከዚህ በኋላ ጓደኛዬ ስለሆነ ሩታም የጓደኛዬ እና በጣም ወዳት ልጅ ስለሆነች ከዱባይ መልስ እዚህ ሰርጋቸውን በደንብ አድርጌ ደግስና እሸኝላቸዋለሁ። ያው ከእንግዲህ በኋላ ያው በቪዲዮ ስለማልመጣ ያንን ነገር ላሳያችሁ አልችልም። ደስታዬን ከወዲሁ ነግራችኋለሁ። እናንተ ላይ ምንም ጥፋት የለኝም፣ አንዳንድ ሰዎች ላይ ነው በቃ ብቻ ግን ምን እንደሆነ ምክንያቱም ማወቅ ፈልጋለሁ። እኛንን እንደዚህ ያስደረግንብ እኛንን አካውንትን እንደዚህ ያስደረግነው ብላችሁ ንገሩኝ። በተነግሩኝ ምክንያቱም ቢያስ ጥፋቴን የሰው ልጅ ጥፋቱን ሳያውቅ ሊሻሻልም ወይ ሊስተካከልም አይችል። ይሄን ውሳኔ ሶስትን ማንንም አያውቅም አሉ ጓደኞቼ እና እዚህም ቡታጀራ ያሉት አሉ እና አብርሽም ለማንም ሰው ለና አቤልም ለና እዩ ኢንተርቴይንመንት ለማንም አልተናገርኩም። በቃ ማቆም ስላለብኝ ነው። ያው ታናሽት ያለች ሰው ልጅ አካውንቱን ለሷ ሰጣትና ወይ የሆነ ነገር ትሰራበታለች ምክንያቱም እሷን አሁን እየሰራች ስለሆነ ለሰው ልጅ ሰጣታለች። አካውንቱን ለሷ ሰጣታለች። እስካሁን ስለነበረን ቆይታ በጣም አመሰግናለሁ። በጣም ወዳችኋለሁ። ብዙ ነገር አሳልፈናል። ብዙ ነገር እንወያያለን። በውስጥ መስመርም ለምታወሩኝ፣ ለምትደውሉልኝ፣ ለምታበረታቱኝ የነበራችሁ በአጠቃላይ በጣም ትልቅ ምስጋና ነው ያለው። ትልቅ ምስጋና እውነት ቤተሰቦቼ ናችሁ። ፈጣሪ ብሎ የሆነ ጊዜ መገናኘታችን አይቀርም በአካል። እስካሁን የምንተዋወቀው በሶሻል ሚዲያ ነው። በአካል መገናኘታችን አይቀርም እና ያን ቀን በጣም እናፍቀዋለሁ። ምናልባት የተለየ ህይወት ላይ ሆኜ ምናምን እናንተም ሌላ አቅጣጫ ይዛችሁ ነው ልንገናኝ እንችላለን እና በጣም ወዳችኋለሁ። ያው እናንተም ውጪ ያላችሁ ምናምን ሁላችሁም ጠንክራችሁ ስሩ። ጠንክራችሁ ሰርታችሁ ለሀገራችሁ ይመልሳችሁ። ለቤተሰቦቻችሁ የምታስደስቱበት ደረጃ ድረሱ። ልፋታችሁ በጣም ከምንም ሴቶች ኢትዮጵያ ውስጥ ካሉ ሴቶች በላይ ውጭ ሀገር ያሉ ሴቶች በጣም ጠንካሮች ናቸው። ትልቅ ቦታ
እንደምትደርሱ ደግሞ አውቃለሁ። ምክንያቱም እናንተ ጥንካሬ ከማንም ሴትና ከማንም ሰው የሚለይ ነው። ብቻ እወዳችኋለሁ። በጣም ለእናንተ ትልቅ ቦታ አለኝ። ያው ትንሽ ታናሽቴ ነገር ከሰማች ሊደብራት ስለሚችል ያው ከስራ ጋር አልተመቸኝም ምናምን ብዬ ነግራለሁ እንላታለሁ። ያው አልተመቸኝም፣ ከስራ ጋር አልተመቸኝም እና ያው ቤተሰቦቼ እንደሚከፋት አውቃለሁ። ሶሊ እንደኔ ሲደብረኝ ስታይ በጣም ነው የሚደብራት፣ በጣም ነው የሚከፋት እና ግን ያው ምንም አማራጭ ስለሌለኝ ነው እኔም ስራዬን አትኩሬ ለመስራት እፈልጋለሁ። በቃ ከዚህ በኋላ በጣም ወዳችኋለሁ፣ በጣም የምር በተደጋጋሚ ስለማልመለስ የመጨረሻ ቪዲዮ ስለሆነ በጣም ወዳችኋለሁ። ክበሩልኝ። በጣም አመሰግናለሁ እና ውድ ቤተሰቦቼ በጣም ወዳችኋለሁ። ያው ስለያችሁ በጣም ሁላችሁንም ስማችሁን ጠርቼ ስለማልችል ብዙ ስለሆናችሁ የኔ ኦዲየንሶች ስማችሁን ላለመጥራት እንጂ እየጠራው እያንዳንዳችሁ ባመሰግናችሁ ደስ ይለኛል። ብቻ የመሰናበቻ ቪዲዮ ላይ እንደዚህ ባንሰነባበት ደስ ይለኝ ነበር።